እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። ስክሪፕቶም ይዣለሁ። ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችንም መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። ሌላ ምንም የምፈልገው ነገር የለም። የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ባንቺም በአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሽ ይፈልጋል። የማይሆን ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነግራት የለም። አንተ ምንም ልትሰማኝ አልቻለችም። ማርቆስ ነው ወይስ እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ፣ ይሄኔ ሀሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። አብርሽ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። አለው መኖር ደጉ ያው ሩቲ ሀሳብ አልቀየርም ብለሽ በጣም ብዙ ደረጃዎች እየሄድሽ ነው። ለምን እንደሆነ ባይገባኝም ለምን መታገስ እንዳቃተሽ ባይገባኝም አሁን ግን ካንቺ ጎን ነኝ። በመትፈልጊው ነገር ሁሌ አብሬሽ ነኝ ብዬሻለሁ። ዛሬም ከጎንሽ ነኝ። አንቺ የምትፈልጊው ያንቺ ሀሳብ ከሆነ ይሄም ነገር ዛሬ የምታደርጊው ነገር ያንቺ ሀሳብ ከሆነ ካንቺ ሀሳብ እስማማለሁ። ምክንያቱም ከዚህ በኋላ ላንቺ የሚጠቅሙ ነገሮች በሙሉ ራስሽ ነሽ የምታውቂ። ማለት እኔ እንደዚህ አድርጊ እንደዚህ አታድርጊ ብዬ በጣም ብዙ ነገር ተጭኘሽ ያንን ነገር ሳይሆን ሲቀር የራስሽ እርምጃ ደግሞ እየወሰድሽ ነው ያለሽው። ያንን ነገር ደግሞ መቀበል ብቻ ነው ያለኝ አማራጭ። ምንም ማስቀየርሽም ሐሳብ የለኝም። ምንም መፈይደውም ነገር ስለሌለ ብቻ ለምን ዛሬ ላይ የዚህ ደረጃ እንደመጣሽ ባይገባኝም አስቢበት፣ ከራስሽ ጋር ተማከሪበት ብዬሽ ነበረ። አውርተሽበታል ይመስለኛል። ከራስሽ ጋር 2 ቀን 3 ቀን ራስሽ ጋር ተማክረሽበት ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነግራት የለም። አንተ ምንም ልትሰማኝ አልቻለችም። ማርቆስ ነው ወይስ አውቃችሁ? እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። አብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሽ ይፈልጋል። የማይሆን ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነግራት የለም። አንተ ምንም ልትሰማኝ አልቻለችም። ማርቆስ ነው ወይስ አውቃችሁ? እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። ኖ ማርቆስ ይኸውልህ፣ ይሄኔ ሀሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ባለጌ ናችሁ ሁለታችሁ። አብርሽ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። አለው መኖር ደጉ ያው ሩቲ ሀሳብ አልቀየርም ብለሽ በጣም ብዙ ደረጃዎች እየሄድሽ ነው። ለምን እንደሆነ ባይገባኝም ለምን መታገስ እንዳቃተሽ ባይገባኝም አሁን ግን ካንቺ ጎን ነኝ። በመትፈልጊው ነገር ሁሌ አብሬሽ ነኝ ብዬሻለሁ። ዛሬም ከጎንሽ ነኝ። አንቺ የምትፈልጊው ያንቺ ሀሳብ ከሆነ ይሄም ነገር ዛሬ የምታደርጊው ነገር ያንቺ ሀሳብ ከሆነ ካንቺ ሀሳብ እስማማለሁ። ምክንያቱም ከዚህ በኋላ ላንቺ የሚጠቅሙ ነገሮች በሙሉ ራስሽ ነሽ የምታውቂ። ማለት እኔ እንደዚህ አድርጊ እንደዚህ አታድርጊ ብዬ በጣም ብዙ ነገር ተጭኘሽ ያንን ነገር ሳይሆን ሲቀር የራስሽ እርምጃ ደግሞ እየወሰድሽ ነው ያለሽው። ያንን ነገር ደግሞ መቀበል ብቻ ነው ያለኝ አማራጭ። ምንም ማስቀየርሽም ሐሳብ የለኝም። ምንም መፈይደውም ነገር ስለሌለ
ብቻ ለምን ዛሬ ላይ የዚህ ደረጃ እንደመጣሽ ባይገባኝም አስቢበት፣ ከራስሽ ጋር ተማከሪበት ብዬሽ ነበረ። አውርተሽበታል ይመስለኛል። ከራስሽ ጋር 2 ቀን 3 ቀን ራስሽ ጋር ተማክረሽበት ሌላ ደግሞ ተጨማሪ ነገር ይዘሽ መጥተሻል። ያንቺ ሀሳብ እንደቀጠለ ነው። አሁንም ወደ ኋላ የምትመለሽበት ምክንያት የለም ነው ሩታ? አዎ እንግዲህ ማርኬ እንደዛ ነው። በመጀመሪያ እንዴት ናችሁ ፋሚሊ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ያው ባለፈው እንዳያችሁት ከዚህ በፊት በሰራሁት ቪዲዮ እንዳያችሁት የነበረኝን ሀሳብ ይዤ መጥቻለሁ በድጋሚ ማለት ነው። ምንም መቀየር የምፈልገው ሀሳብ የለም። ያው ማርኬ ነገር ያለው ብዙ ነገር እኔ ምንም ከዚህ በኋላ ከአቋሜ ምንም ንቅንቅ የምልበት ምንም አይነት ምክንያት አይኖርም። ገባ? ምክንያቱም ነገሮች እንደምታያቸው ናቸው። የማይስተካከሉ ከሆነ የሆነ መቋጫ ነገር ያስፈልገዋል። የሆነ ነገር ጀምረ በጅምሩ ተንጠልጥሎ መቅረት የለበትም። ወይም ምንድነው የሆነ ግብ ሊኖረው ይገባል፣ ወይ ሊሳካ ይገባል፣ ወይ ደግሞ እስከናካቴው ሊቀር ይገባል አይደለ? ስለዚህ ይሄ ነገር ደግሞ አልተሳካም። ስለዚህ መቅረት ነው ያለበት። መቅረት ካለበት ደግሞ በአግባቡ ወይም ደግሞ በትክክለኛው መንገድ መሆን አለበት ብዬ ስላሰብኩኝ እኔም የራሴን ሰላም ለማግኘት ከብዙ ሰዎችም ንትርክም ጭቅጭቅም ለመዳን አእምሮዬንም የሆነ ከጭንቀትም ከብስጭትም ራሴንም ብዙ ነገሮችንም ሰርቫይቭ ምንድነው ፕሮቴክት ከማድረግ አንፃር ለኔ የተሻለ ነገር የሚሆነው በዚህ ታይም ይሄ ነገር ብቻ ነው። ስለዚህ ብዙ አማራጮችን ለማየትም ለመሞከርም ጊዜው ስጄ ከራሴ ጋር አስቤበት ነበር። ነገር ግን የሚሆን ነገር መስሎ ስላልታየኝ ወይም ስላልሆነ የተሻለው ነገር ይሄ ነው ለኔ በዚህ ታይም። ሀሳብ ግን ማንንም እጅ የለበትም አይደል? በቃ በራስሽ ወስነሽ በራስሽ ሁሉ ነገር እያደረግሽ ማለት ከኋላሽ ምን አይነት ሰው እንዳለ አላቅም፣ ማንንም እንደሌለም አውቃለሁ። ግን አንዳንዴ መልካም መካሪ የሚመስሉ ጥሩ ላንቺ ያሰቡ የሚመስሉ ሰዎች በዙሪያሽ ሊኖሩ ይችላሉ። በስልክም ደውለው በተለያየ ነገር ደውለው በቃ ላንቺ የሚሻልሽ ይሄንን ነው፣ ላንቺ የሚሆነው ይሄ ነው፣ በቃ ከሱ መለየት ነው ያለብሽ ብሎ መክሮ ገፍቶ እዚህ ያደረሰው ካለ ሩታ አትሳሳች። አሁን እኔ በሰው ተነሳሽነት በሰው ሆይሆይታነት ትዳርሽም እንድታፈርሽ አልፈልግም። ከአብርሃም ጋር ደግሞ እንድትለያዩ አልፈልግም። ነገር ግን ይሄ ሀሳብ ሙሉ ነገር የራሴ ነው፣ የማንንም እጅ ተጨማሪ የለበትም እምትይ ከሆነ ሁሉንም ሰው ነፃ ማውጣት አለብሽ ሩታ። ምክንያቱም ይሄ ያንቺ ህይወት ነው፣ ይሄ ያንቺ ትዳር ነው፣ የወደፊትሽ ነው፣ የልጅሽ አባት ነው የሚሆነው። ዛሬ ላይ ፈተሽው ምን አለ ባላደረኩት ብለሽ ደግሞ እንድትጸጸችበት አልፈልግም። ደጋግመሽ እንድታስቢበትም ነግሬሻለሁ። እኔ ካንቺ አጠገብ ስሆን አብርሃምን እንድትለዩ በቃ እንድትፋቺው አይደለም አብሬሽ የሆንኩት። ምክንያቱም ይሄን ነገር እንድታቂልኝ ስለማፈልግ አንቺም አይዞሽ በርቺ እያልኩሽ እንዳይሆን እንድታቂልኝ። አሁን እሱ ሲመጣ ደውለህ ጥራልኝ ብለሽኛል። ደውዬ ጠርቼዋለሁ። ቤተሰብ እየመጣ ነው። እኔም የተባበርኩ እንዳይመስል በቃ ካልሆነ ይሄ ነገር እኔ የሷና ያንተ ነገር መፈታት አለበት ብዬ እኔ በሰው ጣልቃ የገባው እንዳይሆን በዚህ አጋጣሚ ልናገር ፈልጋለሁ። ምክንያቱም ሩቲ ከዚህ በፊት ብዙ ነገር ተናግሬሻለሁ። አብራችሁ እንድትቀጥሉ እንጂ እንድትለያዩ አሁንም ቢሆን የመጨረሻ ተስፋ ቢኖር ራሱ አንድ ላይ እንድትሆኑ እንጂ እንድትለያዩ አልፈልግም። ይሄን ነገር እንድታቂልኝ እፈልጋለሁ። ከኔ ውጪ ደግሞ ሌላ ሰው አጠገብሽ ሆኖ አብርሃምን መለየት አለብሽ ብሎ የሚመክርሽም ከሆነ ንገር አለ እንደዛ አይነት ሰው። እሺ ማርኬ፣ በመጀመሪያ ደረጃ እኔ እንደዚህ አይነት የሆነ አለ አይደለ ላይፌ ላይ በቃ የራሴ ውሳኔ የሚያስፈልግበት ሁኔታ ውስጥ ስገባ የማንንም ምክር ወይም ደግሞ የማንንም እንትን አልፈልግም። ከራሴ ጋር ታይም ወስጄ ረጅም ታይም ወስጄ በጣም በብዙ መንገድ አስቤ አውጥቼ አውርጄ ነው እንደዚህ አይነት ውሳኔዎችን የምወስነው። ምናልባት ቀለል ላለው ነገሮች ሰውን ላማክር እችላለሁ፣ ግን ደግሞ በህይወቴ ውስጥ አስፈላጊ ለምላቸው ነገሮች ነገር ግን የማንንም ምክር የምፈልግ አይነት ሰው አይደለሁም። ምክንያቱም አንደኛ ደረጃ ያንን ሰው ተወቃሽ ማድረግ አልፈልግም።
አንተ ነህ እንደዚህ ያደረግከው ማለት አልፈልግም። ሪስኩን ራሴ መውሰድ ነው የምፈልገው። ለሚመጣው ነገር ራሴ ነኝ ሪስኩን መውሰድ የምፈልገውና ማንናቸውም በእኔ ህይወት ውስጥ ይሄንን ውሳኔ ስወስን እንደዚህ አድርጊ እንደዚህ ሁኚ ምናምን ያለኝ ማንም አንድም ሰው የለም። ይሄ ራሴ ውሳኔ ነው፣ የራሴ ፍላጎት ነው እና ማርክንም ደግሞ የጠራሁትኝ በነገራችሁ ላይ እሱም እጅ የለበትም። ይሄ የራሴና የራሴ ውሳኔ ብቻ ነው። እዚህ ነገር ውስጥ ማርክ ማናችሁንም ተጠቃሽ እንድታደርጉት አልፈልግም። በደንብ አዳምጡኝ። የምሬ ነው። እሱ ምንም አይነት ነገር ውስጥ የለበትም። የተሻለውን ነገር ለማድረግ ከመጣር ውጪ ስፔሻሊ ይሄ እዚህ ውሳኔ ውስጥ በፍጹም የለበትም እና ማናችሁም እሱን ተወቃሽ እንድታረጉት አልፈልግም። ሲቀጥል ያው ምን አለ መሰለክ ብንለያይም እሱ አባትነቱን ይክዳል ማለት ነው አይደለም። ስለዚህ እዚህ ጋር አባትነቱን የሚያሳጣ አንድም ነገር የለም ማለት ነው። ይሄን ነገር በደንብ እንድታውቁ ፈልጋለሁኝ። ስለዚህ ይሄ የራሴ የሆነ ውሳኔ ነው። ራሴ በመወስናቸው ራሴ ህይወት ውስጥ በጣም ትልልቅ ውሳኔ በመላቸው ሁኔታዎች ውስጥ ሲሆን የማንንም አይነት እገዛ ወይም ደግሞ ምክር አልፈልግም። ምክንያቱም እንደዚህ አድርጌ እንደዚህ ብሎኝ ምናምን የሚለውን ነገር አንደኛ እሱም ራሱን ተወቃሽ እንዲያደርግ አልፈልግም። አግዘኝ ብዬ የጠራሁትን ሰው ማለት ነው ራሱን ተወቃሽ እንዲያደርግ አልፈልግም። ሲቀጥል ራሴም በሆን እሱ እኮ ነው እንደዚህ ያለኝ ብዬ ሌላ ሰው መውቀስ አልፈልግም። ሪስኩን ሙሉ የሚመጣውን ነገር እኔ ራሴ መውሰድ ስለምፈልግ ማለት ነው እና ይሄንን ይመስላል። ሩቲ አሁንም እኔ እድል አለ ብዬ አምናለሁ። በዚህ ዓለም ላይ ምንም ነገር ማይሆን ነገር ማይሳካ ነገር የለም። ይሳካል ብዬ አምናለሁ። አንቺም ይሳካል ብለሽ ያያሽው ነገር እንዳለ ሆኖ እኔም የሆነ ነገር ይሳካል ብዬ አምናለሁና ነገ ላይም ዛሬ መጥፎ ንግግር ተናግራችሁ የሆነ ነገር በቃ የማይሆን እርምጃ ተራምደን ነገ ላይ ደግሞ የምንጸጸትበትን ነገር ባናደርግ ባይ ነኝ። ግን አሁንም ካንቺ ጎን ነኝ። የምትፈልጊውን ነገር ከማድረግ ወደ ኋላ አልልም። አብርሃምን ጠርቼዋለሁ። የምትፈልጊውን ነገር ያው ስላልነገረችኝ ሙሉ ለሙሉ ለሱ ስለሆነ የምትናገረው ያንን ነገር ሙሉ ለሙሉ ትናገሪዋለሽ። የምትፈልጊውን ነገር ትናገሪዋለሽ። ግን የሚያሳዝን ነገር ባይሆን ባይ ነኝ። ጥራልኝ ብቻ ስለተባልኩ ነው እንደዚህ እያልኩኝ ያለሁትና እኔ እናንተን ለማጣላት ሳይሆን እናንተን ለማስታረቅ ነው የምሞክረው። እንዴት ያ ቀጥታ እኔ የጠራሁት ያ ከሩታ ጋር ለማገናኘት ነው። ምክንያቱም ምነግርህ ነገር አለኝ እሱን እንድታገናኘኝ እፈልጋለሁ ስላለችኝ አንተ ጋር መደወል ሳትፈልግ እኔን በመሀል አስገብታኝ ይሄን ነገር ማድረግ እፈልጋለሁ የምትለው ነገር አለ። ያንን ነገር ደግሞ እንድትቀበላት እፈልጋለሁ። ምክንያቱም እሷ የምትፈልገውን አንተ ላትፈልግ ትችላለህ፣ አንተ የምትፈልገውን እሷ ላትፈልግ ትችላለች። በሁለታችሁ መሀል ግን ዛሬ ላይ የሆነ ነገር እንደሚፈጠር አውቃለሁ። ወደ አንቺ የምትፈልጊውን ነገር እንድትነግሪው ነው የምፈልገው። ቀጥታ ምንም ማለት ነው ችግር የለም ማለት ነው። እኔም ደውዬለት ነበር ውሳኔሽን በዚህ ሁለት ቀን አሳውቅኝ ብዬሽ ነበር አይደል? ዛሬ አንተ ስለጠራኝ ሳይሆን እኔም እፈልግሻለሁ ብዬሽ ነበር። ተቀጣጥረናል። እኔም ስለሱ ጉዳይ ነው የምናወራው። እኔም ጊዜ ውሰጂና አስቢበት ብያት ነበር። የዛሬ ውሳኔዋን ምን እንደሆነ አልተነገረችኝም። ለሁለታችንም እኩል ምን ሰማው ይሆናል። የምትፈልጊውን ነገር ተናገሪ። ከዛ በፊት ግን ሄርሜላም እየመጣች ነው። ሄርሜላ ልታወራት የምትፈልገው ነገር አለ ማለት ነው እና ለመጨረሻ ጊዜ አንዴ ላግኛት ብላኛለች። ሄርሜላም ምን ታረጋ በዚህ መሀል እኔም አላስፈላጊው ልታወራት የምትፈልገው ነገር አለ ማለት በዚህ ሰዓት ነው። አሁን በዚህ ሰዓት ልታወራት የምትፈልገው ነገር አለ። ለመጨረሻ ጊዜ ላግኛት ስላለችኝ እሷን ካገኘቻት በኋላ ማውራት የፈለገችውን ነገር ብታወራኝ ይሻላል እንደኔ ማለት ነው። እሷ እኮ እዚህ ጉዳይ ውስጥ ምንም የሚመለከታት ሰው አይደለችም። እንደዛ ደግሞ ማርከም እኮ ለኛ ብሎ እንጂ እዚህ ጉዳይ ውስጥ ምንም አይመለከተው ነው። ላይመለከተው ይችላል። ነገር ግን ያው እኔ በሱ በኩል ነገሮችን ባረግ የተሻለ ስለመሰለኝ ነው እንጂ እኔ ደግሞ በሱ በኩል ልታወራሽ የምትፈልገው ነገር አለ። ኦኬ አንተ ማርክና እሷን ኮምፔር እያረካቸው ነው። አሁን ኮምፔር ምናምን እያረኩኝ ሳይሆን
እሷ ልታወራሽ የምትፈልገው ነገር አለ ነው። አይ ግን እዚህ ጉዳይ ውስጥ እሷ አስፈላጊ ሰው አይደለችም። ሲቀጥል ደግሞ ማርኬ አንተ እንድትደውልለት እንጂ ሌላ ሀሳብ እንድታወራ ምንም የፈለኩት ነገር የለም። እንድትደውልለት ብቻ ነው በመጀመሪያ ደረጃ። ሲቀጥል ደግሞ ያለንበት ሲቹዌሽን እንደዋወል ስላልፈቀደልን ነው በሱ በኩል ላገኝ የፈለኩት እንጂ ምን አውርቼሻለሁ እኮ እንደምንገናኝ እንደምንገናኝ አውቃለሁ። ግን ደግሞ በቃ ያለንበት ሁኔታ እንዳትደውል ስለተባባልን ብቻ ይሄንን ነገር እሱ የተሻለ ነው ብዬ ስላሰብኩኝ ነው። አትሊስት ለመግባባት እንኳን እሱ የተሻለ ነው ብዬ ስላሰብኩኝ እንጂ እዚህ ጉዳይ ውስጥ እሱ ምንም አይነት የሚያገባው ነገር የለም። ሀሳብን መስጠትም አለመስጠት ምንም ነገር አይመለከተውም። እሷ መታ እኔ ጋር ሀሳብ መስጠት መብት የላትም። እዚህ ጉዳይ ውስጥ ልታገኝ ትፈልጋለህ